አርቲፊሻል ኢንተለጀንስ ኤአይ የሰው ልጅ ኮንትሮል ያደርጋል፣ የሰው ልጅ ይቆጣጠራል። ቭላዲሚር ፑቲን የዓለማችን ኃያሉ ሰው ፓወርፉል ሰው ይሆናል ብላ የዛሬ 30 ዓመት የተናገረችዋ ይህቺ ቤላሩሳዊቷ አዛውንት ባባ ቫጋን ጠንቋይ ያንላት ነብይት እየተናገረች ያለቻቸው ነገሮች እያንዳንዱ እየሆነ ነው ያለው። በ2026 ዓ.ም እንደ አውሮፓውያን አቆጣጠር የጦርነት በምስራቅ የሚጀምረው ጦርነት ወደ ምዕራብ ወደ አሜሪካ ይመጣል ብላ ተናግራ ነበር። የኃይል ሚዛን ወደ ምስራቅ ይሄዳል። የዓለም ኃያሉ ሰው ቭላዲሚር ፑቲን ይሆናል፣ ፓወርፉል ሰው ቭላዲሚር ፑቲን ይሆናል ብላ ተናግራ ነበር። ኤሊያኖች እንደሚታዩ ተናግራ ነበር። ኤሊያኖች ጭራሽ ብሎ ከምድር ከሰዎች ልጆች ጋር ግንኙነት እንደሚያደርጉ ተናግራ ነበር። ዓለም ላይ የተለያዩ ቦታዎች ላይ የተፈጥሮ አደጋዎች እንደሚከሰቱ፣ እልቂቶች እንደሚኖሩ፣ እሳተ ገሞራዎች በየቦታው ላይ ሰዎች እንደሚፈናቀሉ፣ ጎርፍ አደጋዎች፣ ብዙ ነገሮች እንደሚሆኑ ተናግራ ነበር። በጣም በሚገርም ሁኔታ እያንዳንዱ የተናገረቻቸው ነገሮች እየሆኑ ነው ያሉት። ኤአይ አርቲፊሻል ኢንተለጀንስ የሰው ልጅ እንደሚቆጣጠር እንደሚመራ ጭምር የተናገረች ነብይትን በላት ወይስ ጠንቋይ? እንግዲህ ከሞተች 96 ዓመተ ምህረት ነው እንደ አውሮፓውያን አቆጣጠር የሞተችው። አሁን 2026 ላይ እየሆነ ያለችው ነገር እየሆነ ነው። ሶስተኛው የዓለም ጦርነት እንደሚመጣ ሁሉ ተናግራለች ይህች አዛውንት።